አትናፍቂኝም። አንቺማ አትናፍቂኝም። እንዴት ሆኖ ትናፍቂኛለሽ? ያደረግሽኝን ረስቼ ህመሜን ትቼ ልናፍቅሽ? እንዴት በገዛ ፍቃዴ ወደ ስቃይ ልሂድ እላለሁ? እንዴት ወደዛ በአይን እንኳን የማይታየውን መስቀል ወደ መሸከም ቀራኔው ልመለስ እላለሁ? ተንፈራፍሬ ከወጣሁበት ማት አይ አንቺማ አትናፍቂኝም። ከናፈቅሽኝም አንቺ አይደለሽም። የሚናፍቀኝ ያ ፍቅራችን ብቻ ነው። ያ የኔና አንቺ ብቻ የነበረው ፍቅር፣ ማንም እንደኔና አንቺ ሊዋደድ አይችልም ብለን አደባባይ ያወጣ ነው ፍቅር። አዎ ከናፈቀኝ አንቺ ሳትሆኚ ስታቅፊኝ የሚሰማኝ የነበረው ያ በቃላት ሊገለጸው የማይችለው ስሜት ብቻ ነው። አጠገቤ በመሆንሽ ብቻ አገኘው የነበረው ደስታ፣ እሱን የሚናፍቀኝ ያንን ነው ላገኘው የምፈልገው። እሱን የሰጠሽኝ አንቺ ስለሆንሽ፣ እነዛ ስሜቶች የተሰሙኝ ከአንቺ ጋር ብቻ ስለሆነ አንቺ ልትናፍቂኝ? አይ አትናፍቂኝም። እምቢ፣ ከሌላ ሰው ፈልገዋለሁ። በእርግጥ በዚህ ሁሉ መሃል አንቺኑ ማሰብ አልቀረልኝም። በእርግጥ ከአንቺ ውጪ ይህንን ስሜት ድጋሚ ማግኘቴን እርግጠኛ አይደለሁም። ግን እንድትናፍቂኝ አልፈቅድልሽም። ወደዛ ህይወቴ መመለስ አልፈልግም። በመናፈቅ ያሳለፍኩት ክፉ ጊዜስ? ናፍቆት ስሜቱ ደስ ይላል ይላሉ አንዳንድ ሰዎች። ናፍቆት ግን ደስ የሚለው በፈለግሽው ሰዓት ማግኘት የምትችውን ሰው ሲናፍቅሽ ብቻ እንደሆነ ያወቅኩት ባንቺ ነው። ይህንን ድጋሚ ህይወቴ ውስጥ እንድታደርጊ አልፈቅድልሽም። አይ አትናፍቂኝም።